ማምን ለምበራው ነው ዛሬ። ሰላም የቴዎሪካ ቤተሰቦች እንዴት ናችሁልን? እንግዲህ ዛሬ የመጀመሪያ ቀናችንን ቪዲዮ ፖስት ልናደርግ ነው። ግን ምንድነው ያሰብነው መሰላችሁ? ይሄ ለእናንተ ሚስጥር ነው የምንነግራችሁ ለውድ ቤተሰቦቻችን ማለት ነው። ከማሜ ጋር ውል ተዋውለናል። የተዋዋልነው ውል ምንድነው? አብረን ስራውን ልንሰራ ከዚህ በኋላ እያንዳንዱ ስራዎችን አብረን ልንሰራ ተዋውለን ምናምን ጨርሰናል። ዛሬ እናስደነግጠዋለን። የምናስደነግጠው ምንድነው? በሃይማኖቱ ልንመጣበት ነው። ባይዘው የሰው ልጅ በሃይማኖቱ ሲመጣበት የሚኮነውን ታውቃላችሁ። ስለዚህ ምንድነው ያሰብነው? ማሜ እዚህ ጋር ሁላችንም አብዛኞቻችን ያው ኦርቶዶክስ ምናምን ያለ ነው። ማሜ ያው ወንድማችን ነው። ግን ደግሞ ምንድነው ያሰብነው? ኢግኖር እናደርገዋለን ከነ ማለት ጓደኛችን አይደለም ምናምን እንሰድበዋለን። በቃ እናንቋሽሸዋለን። በቃ ያንን ነገር እናደርጋለን። እንግዲህ እናንተ ደግሞ ያው እኛ እንድንበረታታ ከዚህ በላይ እንድንሰራ እናንተንም ለማዝናናት ይሄንን ፔጅ ሰብስክራይብ እያደረጋችሁ አሪፍ ኮሜንት እየጻፋችሁልን አብራችሁን ብትቆዩ እና ደግሞ ሪአክሽኑን ደግሞ አብራችሁን ብታዩ አሁን ባይዘው አሁን ሰዓቱ እየደረሰ ነው፣ እየመጣ ነው ከጁማ ያኔ ነው። በቃ እኔ ብቻ አላውቅም። ጌታን ማሜ በጣም ይቅርታ፣ ማርያምን የሚሰማን አውቃለሁ፣ ግን በጣም ይቅርታ ጌታን ያው እንግዲህ ይቅርታ አይደለም ባይዘው እኛ ለእንትን ነው እንጂ በሌላ ነገር አይደለም። ቤተሰቦቻችን ወንድማችን ነው። ማሜ በጣም ነው የምንወደው። ግን ምንድነው እስኪ ዝም ብለን የሱን ሪአክሽን እንየው። በሃይማኖቱ ሲመጣበት እንዴት ነው የሚሆነው የሚለውን ለማየት ነው። አሁን ቢያንስ ከጁማ የሚመጣበት ሰዓት ደርሷል። እኛ ተዘጋጅተን ምናምን እንጠባብቀዋለን። እናንተ እስከመጨረሻው ድረስ ተከታተሉን። ሌትስ ጎ ውድ ፋሚሊዎቻችን፣ ይሄው ሻንጣውን ይሄው አዘጋጅተንለታል። እንግዲህ አብራችሁን ተከተሉ። ይሄው እንግዲህ ሰተናል። ይሄ መስገጃው ነው። በጣም እንትን የሚለው ታውቃለህ ማለት ይሄ መስገጃው ስለሆነ በጣም ሲነካበት ራሱ አይወድም። ስለዚህ በቃ ዛሬ የሚለው ለባይ ስለሆነ ያው መስገጃውንም እዚህ ጋር ተሰንጠልለን በተጻፈ እንዴት ነው አለ ምሳ አዘጋጃችሁ? ምሳ ነው አብረን ምሳ ስላለ የትም እየዞርክ እየመጣ ምሳ ምናምን ትራረም ያስቀመጥከው ቤት አለ። እኔ ግርም የሚለኝ እኮ ጌታ ነው ወይ አያዋጣ ወይ ገንዘብ አይሰጠን። ዝም ብሎ ዞር እየመጣ ምሳ ስትል አንተ ያደብርህም ጨራሽ ማን ደበርከ አስጠላ አንተ አይገባም እንዴ? በቃ አባቴ ቤት አረከው እንዴ? መዛት ላይ ወዲያታችሁ ልክየ ማማች ነው። ስለምን አባት እናት ዘመድ ምናምን ነገር ትላለ እንዴ? በእናትህ እኔ ምንም ነገር እኔ አስጠለኝ ከሱ ጌታን ንገረውና በቃ ይውጣ። እግዚአብሔር ንገረው አንተ አይደለም ካሁን እኮ ንገረው ምናምን ሳይሆን በቃ ምንድነው ቁጭ ለና እንዲያወራ ነው በቃ አለቀ። ሲጀመር ማለት ነው አብሮ እኔ መጀመሪያም ብያችኋለሁ አብሮን እንዲሆን አልፈልግም። በቃ ምክንያቱም ሃይማኖታችን የማይፈቅደው በአንድ ቤት ውስጥ ማለት ነው ሁለት ሃይማኖት አይሆንም። በቃ አንተ ሙስሊም እኛ ክርስቲያን በቃ እዚህ ጋር ስላደ ነው እያለ እዚህ ጋር ደግሞ እየሰገድኩኝ አይመጣው ኧረ አይመጣው ምን ሙድ ያዛችሁ ነው? ማሜ ምሬ ነው ሙድ ያሱኝ አይደል? አንተኛ ተኝተና እንዴ ተነስተ መሰግዶ ሊያችል እና ልስገዳ ምን አገባኝ እንዴ? ለምን አዛን አይደል? መጀመሪያ ነገር ተናግሯል። ከመጀመሪያችን በፊት ምንድነው እየጮክ ነው? ጭራሽ ጮታ ሰማና ጆሮ ግንድን እንዳልለ ትጮዋለህ እንዴ? ሙድ ያስከነ ታውቁስ ስለምን ሙድ ነው የሚይዘው? ይኸውልህ አንድ ነገር ልንገርህ። ይሄ አሁን ለምሳሌ በመሀላችን ሄላንሰን ራሱ ዛሬ ያልመጣችበት ምክንያት ማለት ነው አንተ ነህ። በቃ ያንተን እባክህ አንተ መስገጃ እኮ ክብር እኮ ምንድነው? መስገጃ ክብር እኮ መስገጃ ክብር እንደሆነ እናውቃለን። ምን እንትን ለማለት አትሞክር። ለመጣላት ምናምን ትሞክራለህ። አንተም ከነሱ ጋር አበረ ነው። ስለመማበር ነው። አበርኩኝ አበር ሰው ቤት ነው ያለው። ቶቶ አበር ይኸውልህ ማሚ የሰው ቤት ነው ያለው። ክርክር አንፍታል። በቃ ምን ለምታወራው አንተ? እኔ እያልኩ ያለው ይኸውልህ እቃህን ይዘህ ወጣ። በቃ አብረን መስራት አንፈልግህም። በቃ አንተ ይኸውልህ ሃይማኖታችን አይፈቅድም። እሺ ምን አላቀኝ እባክህ። ስማ ምን ለምታወራው? ምንም ከአንድ ጥፊ አታመልጥም። ዝም ብለህ እሱን እንታያለን። ወንድ ልጅ ማን አንተ ቃል ማን ስለሆንክ ነው አንተ መስገጃ የምመታው? ማናገር ካለፍ በኔና አታናግርም እንዴ? አናገርን እባክህ። ሶስት ሰይና ማሰማም አይገርምም? ክብር ሌላ ነው። ይሄ ለዛ እባክህ ምንድነው የምትፈልገው? በቃ ነገርና እንዴ ይዘህ ልንውጣ። በቃ እንዴት ትረግጣለህ አንተ?
ወይ አንተኛ ተኝተህ ላያችን ላይ ተሰግደህ ባክ ሶስት ነው አልሰማም አይገርምም እንዴት ተረጋግተህ ትላለህ አመር ላይ እንዳልጥልብህ ይሄን አንስቼ ማለት ከፈለች እንደውም አይገርማችሁ አዛን ራሱ ሰብስክራይብ እያደረጋችሁ አሪፍ ኮሜንት እየጻፋችሁልን አብራችሁን ብትቆዩ በጣም ይኸውልህ አንድ ግልጽ ነገር እንንገራ ምክንያቱም በቃ አስበንበታል የሆነ ማለት አብረን እንሄድ ምናምን ፈልገን ነበር ግን አብረን ሄዳችን ምክንያቱም ይኸውልህ ማሚ አንተ ሙስሊም ነህ እዚህ ጋር እኛ የራሳችንን ስራ እንሰራለን ምናምን በቃ ብትችል ይኸውልህ በሰላማዊ መንገድ ማለት ነው እቃሽን ይዘሽ ውጪ በቃ አይሆንም ሌላ ነገር ውስጥ ምናምን አንግባ አንተ በቃ እኛ ሼም ይዞን ነው እንጂ እኮ አንተ ድፍረት እኛ ተነስተህ ትዘግድብናል እኛ በገዛ ቤታችን የቤት ኪራይ እየከፈልን ለምን እንሰቃያለን እኔ አልከፈልኩም ምን አገባኝ አልከፈል የመቼ ከፈልከው ነው ማለት ከፈል 5 ወር ሙሉ ስለሆነ የከፈልከው ውላለን አይደለ ውላለን በሆነ መሰረት አይደለም ከማገኘው የተወስዳላ ከማገኘው የተወስዳ እንደምታው አይደለም ውል ነው ያልከው ይሄው ወረቀት እኮ ነው ያው አስቀምጠንላል ይሄው ሁላችንም እንትን ብለናል አስቀምጠ ይሄ ነው አውል ቆይ መረጃ እኮ ነው ይሄ ውል ነው አይደለ ይሄ መረጃ ምናምን ነገር አስተዳዳው ያንተ ምንድነው ማሚ በቃ ለግርግር ነው ይፈልግ ይሄን ትበሉታላችሁ እሺ አይገርማችሁም እናንተ ራሱ ተጣላችሁ አንድ ነገር ዝም በል ራስ ይወጣል ይሄ ነው ቀጥረህ ነው እሺ አቦ ምንም አንፈልግም ይውጣልን በሰላማዊ መንገድ ስለወራን ነው እግዚአብሔር ይመስገን እኛ እዚህ እሺ ስናድሮ ተቀምጦ በቃ እኛ እምነታችን አይፈልጉም እኔ ኦርቶዶክስ ነኝ በቃ ብሪክ መሆን አልፈልግም በቃ ካንተ ጋር ምንም አይነት መንቀሳቀስ አልፈልግም ስለዚህ አንተ በምትሰራው ምግብ እኔ አብሬክ መብላትም አልፈልግም አንተ በምትጠጣው አብሬ መጠጣት አልፈልግም ማሚ በቃ ይሄንን ነው የምትፈልገው በቃ ሼም ይዞኝ ነው አንተ ከነሱ አንድ ነው አትንካው ምን ነገር ይኸውልህ ካንተ ጋር መኖር አንፈልግም በቃ አንተ በምትሰራው ምግብ እኔ ከዚህ በኋላ አንተ በምትጠጣው መጠጣት አልፈልግም በቃ ምክንያቱም አልፈልግም ማሚ በቃ እንከባበር ባክ እንከባበር አትበለኝ በቃ ታስፈራራኝ በእናትህ እንከባበር አትበለኝ ስማ አንድ ነገር ልንገርህ ልብ አድርጉልኝም ምናምን ስትሆን ብቻ ነው አንስተን እንደው ልናፈርጥ እንችላለን ገብቷል አይደል ስለዚህ የፈጠር ውጣት ሊቢት ሼም ይዞን ነው እስከዛሬም በቃ የላን ሳምንቱን ተናግራለች በቃ ይኸውልህ ያሳልገው መጣችሁ ለዛ አይደብርም እንዴ አንተ እንዴ እግዚአብሔርን ሰው እንዴ ነው እኛ እዚህ ጋር ቤተክርስቲያን መዝሙር እያዳመጥን አንተ ተነስተህ በሽዳ ታዳምጥብናለህ ያቺን ላይ እንዴ ከፈለክ ደግሞ እንዴ አይደብሮ እኛ አንዳንዴ ቆኛ መሰለህ አሁን በቀደምነት ማለት ነው ስጋ ወጥ ይዘህ መተህ ያቺን ላይ ሙስሊም ስጋ መጣ ሰራ እኔ ምግብ መስሎኝ እነሱ የሰሩ መስሎኝ ልበላ ኧረ ሼም ነው በእናትህ በቃ ይቅርብን በቃ ማሜ በእናትሽ በቃ ለቤት ዘመዶችሽ ጋር ምናምን ቢሆን ይጂ በቃ ዛሬ አንፈልግም ስራ እሺ ስንት ነገር ተቻለ ከናንተ ያለው ስራ የሚባል ነገር የለም በቃ ስራ አንተ ዝም በል አንተ ምንም እንዳታወራ እኔ መጀመሪያም ብያችሁ ነበር እኔ ማሜ አይሆንም ከኛ ጋር ይስራ ስራችሁ እናንተ ናችሁ እዚህ ነገር ውስጥ እንከባበር ሶስታችን እንከባበር ስለምን መከባበር ነው አንተ ምንም እንዳታወራ ምንድነው መዘለህ ምናምን አንተ ከነሱ ጋር አብረህ ነው እንዴ እንዳትነካኝ ዛሬ አንተ እነሱ በልጠውብህ ነው ከኔ እንዳትነካኝ ገደል መግባት ይችላል ምን አውቃለሁ ለእናንተ አይደለም ኧረ በእናትህ ወረዜ እንዳታስፈራራኝ ለምን አርባው ናቸው አመጡሽ ለምን እባክህ እምነት ሌላ ነገር ነው ከሙስሊም ከፈለክ መስራት አንፈልግም የምታስቀምጠው ነው አትጋው ያለው እኮ ጓደኛዬ እመታለሁ ለቀኛ እንትን አትበለኝ ገና እንታያታለን እኮ ከሶስታችን በተለይ አንተ ደግሞ እንገናኝ ወጣ እየነገርኩህ ወንድ ሆነ እዚህ አስወጣኝ ገና ደግመሃለሁ ሶስታችንም ጀምር አላንስም ከለናን አልወጣ የምታመጡትን ነገር አምጡ እንደውም አንተ አይኔን አልመታኝም ይኸውላችሁ አርፋችሁ የምትቀመጥ ከሆነ አርፋችሁ ተቀመጡ አሁን ትወጣለህ አልወጣም ምንም የምታመጡትን ያለው እስቲ ዛሬ አትወጣም እኮ አይ እኔ ከዚህ ወጥቼ እናንተ እዚህ ስራችሁን ትቀጥላላችሁ አንተ ምንድነህ ማንንም እኮ እናንተ ማንነታችሁን እንድታይ ስማ ይኸው እግዚአብሔርን ነው የምልህ ማይሆን ነገር እንዲፈጠር አታድርግ
ይኸውልህ ጎረቤት አለ ምን አለ አንተ ከማዮች በቃ ውጣኛ አንፈልግም ስለቻን በቃ አንተ አሁን በጸባይ ውጣ ማሜ በጸባይ ውጣ ሌላ ምንም አንፈልግም አቡ ማሚ ውጣ እግዚአብሔርን ውጣ በቃ አንፈልግም አብረን መስራት በቃ አንፈልግም ውጣልኝ በቃ ውጣ በእናትህ እንደከፈለ ሰው አያርግም ውጣ የምታውቁት እንገናኛለን እሺ ውጣ በእናትህ አታለቃቅስብን ምንድነው ታለቅሰው ወደዛ ውጣ እንደከፈለ ሰው ያደርጋል እንደምከፍል ደግሞ ያደርጋል እኔ እናት ወረዘይ ውጣ ተባልካለሁ ለምን አንድ የምከፍለው የቤት ኪራይ ለመለፈለ እንገናኛለን እሺ ከሶስታችሁ ጋር እንገናኛለን ስለማገብ ውጣ በእናትህ እኔ የማመጣውን ታያላችሁ እሺ ማን ምንድነው የምታመጣው እስቲ እናንተ ወንዶች ናችሁ እዚህ ስራችሁን ትሰራላችሁ እኔ ማመጣውን አለ እኮ ማመጣውን ታያላችሁ እዚህ እናንተ ትሰራላችሁ እኔ እሞጣላችኋለሁ እሺ ዝም ብለን ማንተ አይደለም እኮ ስንት ነገር እንሰራለን ነበር ዝም ብለን እማመጣውን ደግሞ ታያላችሁ እሺ አንተንም አገኛለሁ ወንድ ልጅ አይደለም ጓደኛ ምናምን ጓደኛ ወላሂ ማመጣውን ታያላችሁ እሺ እናንተም እዚህ ስራ ትሰራላችሁ እኔ እሞጣለሁ እሺ ይጣ ብቻ ይጣ ግን እግዚአብሔርን አለቀልን ማርያምን እኔ ምንም እንትን ራሳችሁ ናችሁ እግዚአብሔርን እኔ ውድ ፋሚሊዎቼ መጀመሪያም ይቅርታ ብያለሁ ማሜ ሶሪ እግዚአብሔርን ግን ባይዘው እኔ የሚጋጋል አልመሰለኝም ነበር እንዲህ የሚጋጋል አልመሰለኝም ነበር አለቀሰ እኮ እግዚአብሔርን አለቀሰ ጋር እንዴ ወይኔ መታኝ እኮ ነው እኔ ስራሱ አንተ የሌለኝ መታኝ እግዚአብሔር አይኔን ተመታው ነው አይኔን በጣም ያመመኝ ነው ማርያምን አተከባር ነው ማሜ ጌታን ለኛ ፍቅር አለው በጣም ከዚህ በኋላ እንግዲህ እኔ ምንም ነገር እኔ አሳዝኑኝ ግን በቃ ማለት የሚለውን ለማየት ነው ከዚህ በኋላ የማሜን እንትኖች እናየዋለን ማለት ማሜስ ምንድነው የሚያደርገው ማለት እኔ እንጃ አሁን ባይዘው በጣም የማይሆን ንግግር ነው የተናገርነው ምናምን እውነት ልብ የሚነካ ንግግር ነው ስለዚህ በቃ በፓርት 2 እንገናኛለን ብዬ ተስፋ አደርጋለሁ እና ፋሚሊዎቻችን በቃ ያበረታታችሁ ከዚህ በኋላ የሚፈጠረውን አናውቅም ማሜ በድጋሚ ይቅርታ ቦምቦም ቶሪኮስ